ይውላችሁ ለክርስቲያን በጣም 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 ከባዱ ነገር ቅንነትንና ልባምነትን አንድ አድርጎ መኖር ነው። በጣም ከባዱ ነው። ልባም ልሁን ስትል ወደ ብልጥነት ትሄዳለህ። ብልጥነት በክርስቶስ አይፈለግም፣ ብልህነት ነው። ብልጥነትና ብልህነት ልዩነት አለ። ብልጥነት ማለት ኢጎቲስት ወይም ሰልፊሽ ማለት ነው፣ ራስ ወዳድ ማለት ነው። የራሱን መግቢያ ቀዳዳ ብቻ እየፈለገ የሚኖር እንደሱ አይነት ሰው ብልጥ ነው የሚባለው። ብልህ ግን ነገርን ምን እንደሆነ ለይቶ የነገርን ብልትና አስኳል ለይቶ የሚኖር ሰው ነው፣ እንዳይጎዳ። ለሰዎች ግን ደግሞ የሚጠነቀቅ ማጥፋት የማይፈልግ ጠላቶቹ እንኳን እንዳይጎዱ ጉድጓድ ሲቆፍሩለት እየቆፈሩ ጉድጓድ ቆፍረው ድንገት አንተ ሳታስበው እንድትገባበት ምንጣፍ አልብሰውት እንኳን ቢሄዱ የተቆፈረ ጉድጓድ ሊሆን ይችላል ብለህ ተጠንቅቀህ መኖር ብልህነት ነው። የዚያን አጸፋ አንተ ጉድጓድ ሳትቆፍር መቅረት ደግሞ ደግነት፣ የዋህነት ይባላል። ስለዚህ ቅንነት ነበረው ኢዮብ፣ በጣም ቅን፣ ወዳጆቹን በቅንነት የሚቀበል ምክራቸውን የሚሰማ ሰው ነበር እና ሁላችንም እኔ እውነቴን ልንገራችሁ በጣም ብዙ ነገር ያቅታል። ንጹህ ሰው መሆን ሊያቅተን ይችላል። ቅዱስ መሆን በጣም በጣም ትግል ይጠይቃል። ቅን ሰው መሆን ግን ይቻላል። ቅን መሆን አያቅትም። ቅን መሆን አለብን። ነገሮችን የማናጣምም መሆን አለብን። የማናጣምም በግራ የማንተረጉም ማለት ነው። በግራ የማንተረጉም ያንን ከሆንን መዳን እንችላለን። ሰዎች የሚናገሩትን ቃል ሁሉ እየሰነጠቅ እንዲህ ያለኝ እንዲህ ልል የፈልጎ ነው፣ እንዲህ ያለችኝ እንዲህ ልትል ይፈልጋል እያልን የምንኖር ከሆነ በምድርም ስደተኛ በሰማይም ስደተኛ ደግሞ ሰላም የሌለን እንሆናለን። ክርስቲያን መሆን ማለት መንግስተ ሰማያት የሚባል ሀገር ውስጥ እየሮጡ ሄዶ መግባት አይደለም። ክርስቲያንነት ማለት ሰላማዊ የህሊና ኑሮ መኖር ማለት ነው። ሰላማዊ የህሊና ኑሮ። አንድ ባይታዊ ወደ ከተማ ሲገባ አንዲት ሴትዮ ስትነጫነጭ ያገኛታል። ውሃ ልትቀዳ ዝም ብላ በሆነ ባልሆነ እንትኑ ይሄ መቅጃው ሲወድቅባት ስትበሳጭ፣ ውሃው ቦጭ ሲልባት እዚህ ጀርባዋ ላይ ስትበሳጭ ያያታል። በቤቲቱ ደህና ዋላችሁ ብሎ እየሮጠ ሄዶ ልጆችን አግኝቷል። ደህና ዋላችሁ ልጆች፣ እግዚአብሔር ይመስገን። ደህና ናችሁ? እግዚአብሔር ይመስገን። እንዴ ምንድነው ሃይማኖታችሁ? ክርስቲያን ናችሁ? ክርስቲያን ነን አሉት። አይ ክርስቲያን አይደላችሁም። ለምን? አባዬም ይቆርባል፣ እናቴም ትቆርባለች፣ እሁድ ቤተክርስቲያን ይወስዱናል፣ ሰርቀን አናውቅም፣ እኛ እኮ ክርስቲያኖች ነን አሉ ልጆች። አይ ክርስቲያን ብትሆኑ የክርስቶስን ሰላም